ፀሐይ እንዴት ነው ተሰማይ ላይ ተሰቅላ ለሽ ብትል አናታችን ላይ ወድቀሽ ማለት አይደለም እንዴ? እንደው አንተስ ምንድን ነው የሚሻል? አንተ የጭንቅላት እውቀት የሚዘልቀው መቼ ነው? እንዴት አድመጠዲያ ፀሐይ እንዲህ በምስራቅ ትወጣና እንዲህ አድርጋ ወዲህ ነው የምትገባ። እስከ መቼ ነው እንዲህ የምትሆን? ለነገሩ ይሄንን ለማወቅ የግድ ስድስተኛ መሆን አለበት። አልሰማሽም? እኔ የጨነቀኝ የዚህ የኮት ጉዳይ ነው። እንዴ እሱን አደርቃለሁ ብዬ ነው የደረኩ እኮ አንቺ ሳልባጅ ስለሆነ እኮ ምን ባጅ ሳልባጅ ምንድን ነው ደግሞ እሱ? ይኸውልህ ምንድን ነው እንግዲህ ሳልባጅ የራሱ የሆነ ነገር አለው። እንደተገዛ ወዲያው አይለበስም። ውሃ ታፈላና ጨው፣ ዘይት ምናምን ቅመማ ቅመም ጠብ ታደርግበትና ትዘፈዘፈዋለህ። በኋላ ውሃው ላይ ስፍፍ የሚሉ ነገሩ ያሉ እንደሱ ታለ ሰውየው የለበሰው ሰውዬ ችግር አለበት ማለት ነው። ደግሞ እንደገና አጥበህ ስታሰጣው ልክ እንደዚህ ልብስ አይደርቅም ይሄ ማለት ነው። አንቺ ከላያችሁ ጥቼ ያጠራቀምኩትን ገንዘቤን አውጥቼ ወጭ አድርጌ የገዛሁትን ልብስ ነው ሰልባጅ የምትይው? የክት እኮ ነው አንቺ። በቃዬ ሙክት አይሻልም? አይሻልሽም ሙክት? ዳሩ አንቺ ስለ ጨርቅ ምን ታውቂና ነው? ገዝተሽ አታውቂም? እኔ ሻሼ አስቆጥራለሁ። እሺ በአይነት እየቀያየርኩ ነው የማስቆጥረው። የለሽም ቢኖርሽ አይጠቅምሽም እባክሽ። እንዴት ነው የማይጠቅመኝ? አጀት ለማጀት ልዘንጭበት ነው ወይስ ደግሞ ወፍጮ ስትሄጂ ልታንጓጭጭበት? አንተ ተማሪ ቤቴስ ዝንጥ ብዬ እነ ተሰማ ገውላለሁ። እሱ ተቢጦችሽ ጋር አንቺ መብትሽ ነው። እኔ ደግሞ ታለማዝዬ ጋር አልመስመናት እንድታስ ላይ እንደሞቼ ተጠብቂ እንጂ ምን ነው ወረሽ? አልመስመናት ያልመስምስ አሁን እነ ማፊ ከንፈራቸውን የሚቀቡት የአንበሬ ጭቃ ስሙ ማን ነው? ልብስቲክ። አልማዝዬ ማለት በቃ እምብስቲክ ማለት ነች። ልክ እንደ እምብስቲክ ከንፈሬ ላይ ተቀብታ ተኔ ላይ የማትለይ። ተው ግን ተው እንጂ ያንን ነገር ተው። ሰይጣን ይራታምጣጣ ያንቺ ሰይጣን ይምጣ እንዴ! እንደውም ታንቺ ሰይጣን ጋር ገጥ ለገጥ ተገናኝተና አካል በአካል ተገናኝተኝ እሱ ተጣሰኝማ እውነትን ያበጃሉ ለድኝማ ስራ ጥቂት ደግሞ ያንቺ ሰይጣን ስጠብቅ እንጂ